ጸጉርሽ ላይ እነዚህን ስህተቶች ከሰራሽ ጸጉርሽ ያለማደጉ ምክንያት አንቺ ነሽ ማለት ነው። ነገር ግን እነዚህን ስህተቶች ካቆምሽ የጸጉርሽ እድገት ፈጣንና ጤናማ ይሆናል። ሰላም ቤተሰቦች፣ ይህ የስለ ውበት ቻናል ነው። በዚህ ቻናል የተለያዩ ስለ ውበት አጠባበቅና የጸጉር እድገትን በተመለከተ የምትማሩበት ቻናል ነው። ቤቱን ሰብስክራይብ በማድረግ ይቀላቀሉ። ጸጉር እንዲያድግ እና ጤናማ እንዲሆን በውድ የተገዛ ወይም ጥሩ የተባለ ቅባት መቀባት ብቻ በቂ አይደለም። ጥሩ ቅባት መቀባት ጸጉርን ከስር እንዲያድግ ይረዳዋል በእርግጥ። ነገር ግን ምንም እንኳን ከስር ቢያድግ ተጨማሪ ትሪትመንት ካልተደረገለት መሰባበርና መነቃቀል ይገጥመዋል ማለት ነው። ስለዚህ ይህ ደግሞ ጸጉሩ እንዳያድግ ያደርገዋል ማለት ነው። ለምሳሌ አንድ ችግኝ ዛፍ እንዲሆን ወይም ፍሬያማ እንዲሆን በየጊዜው ውሃ ስናጠጣው እና ስንኮተኩተው ነው አይደል ጤናማ ሆኖ የሚያድገው። ግን አስፈላጊውን እንክብካቤ ካላገኘ እየጠወለገ መጨረሻው ይደርቃል ማለት ነው። ስለዚህ ጸጉርም እንዲያድግ ቅባት መቀባት ብቻ ሳይሆን ብዙ እንክብካቤዎችን ማድረግ ይኖርብናል ማለት ነው። ስለዚህ ጸጉርሽ እንዲያድግ የምትፈልጊ ከሆነ፣ ጤናማ እንዲሆን የምትፈልጊ ከሆነ ለጸጉርሽ ማድረግ ያለብሽን ልማዶችና መታረም ያለባቸውን ስህተቶች በዝርዝር ልንገርሽ። አንደኛ፣ ጸጉርሽ ከመታጠብሽ በፊት የጸጉር ማስክ መጠቀም። በቤት ውስጥ የሚዘጋጅ ልክ እንደ አቮካዶ፣ ሬት፣ እንቁላል የመሳሰሉትን ለጸጉርሽ ተስማሚ የሆነውን መርጠሽ ከቅባት ጋር በማዋሃድ መቀባት። ከዛ ለ2 ሰዓታት አቆይተሽ መታጠብ። ይህ ጸጉርሽ ከታጠብሽ በኋላ እንዳይደርቅ ስለሚረዳው ከመሰባበር ይጠብቀዋል ማለት ነው። ሁለተኛ፣ ጸጉርሽ ከ7 እስከ 10 ቀን ባለ ጊዜ ውስጥ መታጠብ። ጸጉርሽን ከ7 ቀን በታች የምትታጠቢ ከሆነ፣ ለምሳሌ በ2 ቀን ወይም በ3 ቀን የምትታጠቢ ከሆነ ለጸጉርሽ አስፈላጊ የሆነውን ቅባታማ ንጥረ ነገር በተደጋጋሚ በመታጠብሽ ምክንያት ለጸጉርሽ አስፈላጊ የሆነውን ቅባታማ ወዝ ይወገዳል ማለት ነው። ስለዚህ ይህ ደግሞ ጸጉርሽ እየጠነከረና እየደረቀ ይመጣል ማለት ነው። ስለዚህ ጸጉሩ በቀላሉ እንዲሰበር ያደርገዋል። ስለዚህ ከ7 ቀን በታች መታጠብ ለጸጉር አይመከርም ማለት ነው። በተጨማሪም ከ10 ቀን በላይ የምታቆይ ከሆነ የጭንቅላትሽ ወይም ስካልፕ የምንለውን ባላስፈላጊ ቆሻሻዎች ስለሚዘጋ በቂ አየር እንዳይገባና የምትቀቢውን ማንኛውም ፈሳሽ ቅባት ወደ ውስጥ እንዳይገባ ያደርገዋል ማለት ነው። በተጨማሪም ለፎሮፎር እንድትጋለጭ ያደርግሻል ማለት ነው። ስለዚህ ለጸጉር ጤንነትና እድገት ከ7 እስከ 10 ቀን ባለ ጊዜ ውስጥ መታጠብ ይመከራል ማለት ነው። በሶስተኛ ደረጃ ይህ ለጸጉርሽ በጣም አስፈላጊና ግዴታ መደረግ ያለበት ነገር ነው። ይህ በዋናነት የጸጉርሽ እድገት ፈጣን እንዲሆንና ጤናማ እንዲሆን ይረዳሻል። ስለዚህ ጸጉርሽን ከታጠብሽ በኋላ በምስሉ ላይ እንደምትመለከችው በለስላሳ የጸጉር ፎጣ በተወሰነ መልኩ ማድረቅ። በመቀጠል ጸጉርሽን በ4 መክፈል። እንደገና እያንዳንዱን ለ2 በመክፈል የጸጉርሽን ዛላ እስከ ጫፍ ድረስ እየቦረሽ ጭቃ ቅባት መቀባት። በተጨማሪ ቅልሽን ደግሞ ፈሳሽ ቅባት መቀባት። የምትቀቢው ቅባት ቤት ውስጥ የተዘጋጀ ቢሆን ለጸጉር እድገት ፈጣን ነው የሚሆነው። ስለ ሮዝመሪ ቅባት አዘገጃጀት ማወቅ ከፈለግሽ ከዚህ በፊት የሰራሁት ቪዲዮ አለ፣ እሱ ላይ ማየት ትችያለሽ። በመቀጠል ተቀብተሽ ስጨርሺ ጸጉርሽን አበጥረሽ ከመድረቁ በፊት ልክ እንደዚህ 2 ቦታ ሰርተሽ ቢያንስ ለ1 ቀን መተው አለብሽ። ለምሳሌ ዛሬ ቀን ብትታጠቢው እንደዚህ ሰርተሽ አሳድረሽ በማግስቱ ጠዋት ፈተሽ የፈለግሽውን ቀለል ያለ ስታይል ማድረግ ትችያለሽ ማለት ነው። ይህ ጸጉርሽ እንዳይደርቅ በማድረግ እንዲለሰልስ ያግዘዋል። ነገር ግን ጸጉርሽ እንደታጠብሽ ወዲያውኑ ሹሩባ የምትሰሪ ከሆነ እንዲሁም እንደዚህ አይነት ጥብቅ አድርገሽ የምታስይዙ ከሆነ ጭንቅላትሽ ሴሎች ላይ ከፍተኛ ጫና ስለሚፈጥር ጸጉርሽ በቀላሉ እንዲነቀል ያደርገዋል ማለት ነው። ስለዚህ ከታጠብሽ በኋላ ጸጉርሽን ሞይስቸር ካደረግሽ በኋላ ለዚህ ሰርተሽ ቢያንስ ለ1 ቀን መተው አለብሽ ማለት ነው። በመቀጠል ቀለል ያሉ የጸጉርሽን እድገት የሚያፋጥኑና ጤናማ እንዲሆን የሚረዱ ሄር ስታይሎችን መጠቀም። ለምሳሌ ልክ እንደዚህ ፕሮቴክቲቭ ሄር ስታይል፣ ይህ ለጸጉር እድገት ፈጣንና ጤናማ እንዲሆን ስለሚረዳው በዋናነት ተመራጭ ስታይል ነው። ጥብቅ ብለው የሚሰሩ ወይም የሚያያዙ የጸጉር ስታይሎች የጭንቅላታችን ሴሎች ላይ ከፍተኛ ጫና ስለሚያሳድር ጸጉር በቀላሉ እንዲነቃቀል ያደርጋል። እንዲሁም ጸጉሩ ዛላው ራሱ በሚጠብቅበት ሰዓት
ጸጉሩ በቀላሉ እንዲሰባበር ያደርገዋል። ስለዚህ ሁልጊዜም ጸጉርሽን ለማሳደግ እና ጤናማ ጸጉር እንዲኖርሽ የምትፈልጊ ከሆነ እንደዚህ አይነት ፕሮቴክቲቭ ሄር ስታይል መጠቀም ትችያለሽ ማለት ነው። በአራተኛ ደረጃ እና ዋናው ነጥብ ጸጉርሽ እንዲያድግ የሚያደርገው ዋናውና ትልቁ ቁልፍ ነገር እዚህ ጋር ነው። አብዛኛውን የሰው ልጅ የሰውነት ክፍሎች የሚያድጉት ወይም የሚታደሱት በእንቅልፍ ሰዓት ነው። ስለዚህ ከመተኛትሽ በፊት ቅልሽ ላይ የተወሰነ የሮዝመሪ ወይም ለጸጉርሽ ተስማሚ የሆነውን ቅባት በማድረግ ከ2 እስከ 3 ደቂቃ ማሳጅ ማድረግ፣ የጸጉር ቅልን ወይም ስካልፕን ማሳጅ ማድረግ የደም ዝውውር እንዲሻሻል በማድረግ ለጸጉር እድገት ትልቅ አስተዋጽኦ አለው ማለት ነው። በመቀጠል ጸጉርን እንደዚህ አይነት ብሩሽ በማቦረሽ ጸጉርን 2 ቦታ በመስራት ከሲልክ የተሰራ ቦኔት ወይም ሻሽ ማድረግ። ምናልባት ሻሽ ወይም ቦኔት ማድረግ አትወጂ ይሆናል። ነገር ግን ጸጉርሽን ለማሳደግ ከወሰንሽና ጤነኛ ጸጉር እንዲኖርሽ ከፈለግሽ መውደድ ወይም ማድረግ ግዴታሽ ነው። ምክንያቱም ጸጉር በመኝታ ሰዓት ካልተሸፈነ በመንተኛ ሰዓት ከትራስ ጋር በሚተሻሽበት ጊዜ በቀላሉ ጸጉርሽ እንዲሰባበር ያደርገዋል። ስለዚህ ሁሉንም እንክብካቤ አድርገሽ ይህንን ካላደረግሽ ጸጉርሽ ምንም እንኳን ከስር ቢያድግም በመተሻሸት ስለሚያያዝና ስለሚስተባበር ጸጉርሽ ላይ ምንም አይነት እድገት አይኖርም ማለት ነው። ስለዚህ ሻሽ ወይም ቦኔት ከሲልክ የተሰራ ብታደርጊ ለጸጉርሽ እድገት ተመራጭ ነው። ነገር ግን አለማድረጉ ግዴታ ከሆነ ትራስ ጨርቅሽን በእንደዚህ አይነት ከሲልክ የተሰራ ትራስ ጨርቅ መቀየር ይኖርብሻል ማለት ነው። እነዚህ የሲልክ ምርቶች ጸጉራችን እንዲንሸራተት ስለሚያደርገው በቀላሉ ጸጉራችን እንዳያያዝና እንዳይሰባበር ይረዳዋል ማለት ነው። ስለዚህ ሁልጊዜ ቦኔት ወይም ሻሽ ስትመርጪ ከሲልክ የተሰራ ቢሆን ለጸጉርሽ ተመራጭ ነው ማለት ነው። የዛሬ ቪዲዮ ይህንን ይመስል ነበረ። ተጨማሪ ስለ ውበት አጠባበቅና ስለ ጸጉር እድገት ተጨማሪ ቪዲዮዎችን ማግኘት ከፈለግሽ ቤቱን ሰብስክራይብ በማድረግ እንዲሁም የደወል ምልክቱን በመጫን ቤቱን ተቀላቀይ። በቀጣይ ቪዲዮ እስክንገናኝ ቸር ቆዩልኝ።